ሰላም ጤና ይስጥልኝ። ዶክተር አለም ነኝ። በዚህ ጊዜ ብዙ መልካም የሚባሉ ግንኙነቶች በተለይም የፍቅር ግንኙነትም ቢሆን በመጥፎ የአፍ ጠረን ምክንያት እንከን ሲያጋጥማቸው ይስተዋላል። እስኪ አስቡት፣ የፍቅር አጋራችሁ መጥፎ የአፍ ጠረን ያለበት ቢሆን ግንኙነታችሁን እንዴት ሊያውከው እንደሚችል። ደግሞ በተቃራኒው የእናንተ መጥፎ የአፍ ጠረን የፍቅር አጋራችሁን እንዲሁም በአካባቢያችሁ ያለን ሰውን እየረበሸ ቢሆንስ? መጥፎ የአፍ ጠረን እንዲከሰት የሚያደርጉ የተለያዩ ምክንያቶች ያሉ ሲሆን በአፋችን ውስጥ የምራቅ እጥረት ተከስቶ አፋችን ደረቅ ሲሆን፣ አፋችን ውስጥ በሚገኙ ባክቴሪያዎች ምክንያት እንዲሁም በአፋችን ውስጥ በሚቀሩ የምግብ ትርፍራፊዎች አማካኝነት ይከሰታል። መጥፎ የአፍ ጠረንን የምንከላከልባቸው በሕክምናም እንዲሁም በራሳችን በቤት ውስጥ የምንተገብራቸው የተለያዩ ዘዴዎች አሉ። በዚህ ቪዲዮ መጥፎ የአፍ ጠረን እንዲኖረን የሚያደርጉ የተለያዩ ምክንያቶችን እንመለከታለን። በመጨረሻም መጥፎ የአፍ ጠረን እንዳያጋጥመን ቀድመን መከላከል የምንችልባቸውን 5 መንገዶች አብረን እንከታተላለን። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ። እንደተለመደው የላይክ ምልክቷን በመጫን ያበረታቱን። ማንኛውንም ጥያቄ ወይም አስተያየት ኮመንት ላይ ይጻፉልን፣ መፍትሄ እናፈላልግሎታለን። መጥፎ የአፍ ጠረን ለተለያዩ የስነልቦናዊ ጉዳቶች የሚያጋልጥ ሲሆን ራሳችን ከሰዎች እንድናገል ሊያደርጉን ራሱ ይችላል። አንዳንድ ጊዜ የጥርስ ንጽህናችንን በአግባቡ እየጠበቅን መጥፎ የአፍ ጠረን ከነጭራሹ አልጠፋ ሊለንም ይችላል። መጥፎ የአፍ ጠረን የሚከሰተው ከአፋችን ንጽህና አንጻር ብቻ አይደለም። የተለያዩ ውስጣዊ ምክንያቶችም አፋችን መጥፎ ጠረን እንዲኖረው ሊያደርጉ ይችላሉ። እስኪ መጥፎ የአፍ ጠረን እንዲፈጠር የሚያደርጉ ምክንያቶችን እንመልከት። መጥፎ የአፍ ጠረን እንዲፈጠር ከሚያደርጉ ምክንያቶች ውስጥ የመጀመሪያው በምግብ ትርፍራፊ ምክንያት ነው። ምግብ ከተመገብን በኋላ አፋችንን በደንብ ካላጸዳን ለአፍ ጠረን መለወጥ ምክንያት ይሆናል። መጽዳት ያለበትም የጥርስ ሳሙናውና የጥርስ ብሩሹ የሚደርሱበት ቦታ ብቻ ሳይሆን ሁሉም ቦታ መጽዳት አለበት። በተለይ የጥርስ ብሩሽ የማይደርስባቸው ቦታዎችን በክር ማጽዳት ይኖርብናል። ሁለተኛው እንደ ምክንያት የሚታየው አፍ ውስጥ ባለ ባልታከመ ጥርስ አማካኝነት ነው። በተለይ የተቦረቦሩ ጥርሶች ለመጥፎ የአፍ ጠረን ምክንያት ይሆናሉ። እነዚህ የተቦረቦሩ ጥርሶች ራሳቸው የሚፈጥሩት መጥፎ ጠረን እንዳለ ሆኖ ለተለያየ የምግብ ትርፍራፊዎች እንዲከማቹ ስለሚያደርጉ በተቻለ መጠን የሕክምና አማራጮችን መውሰድ ይኖርብናል። ከዚህ ጋር በተያያዘ እንደ ተጨማሪ ምክንያት የሚጠቀሰው የድድ መድማት ነው። የድድ መድማት አንዱ መጥፎ ጠረን እንዲኖረን የሚያደርግ ነው። በሶስተኛነት እንደ ምክንያት የሚጠቀሰው የውስጥ ደዌ ችግሮች ናቸው። ለምሳሌ የመተንፈሻ አካላት ችግሮች፣ የጨጓራ ቁስለት፣ የስኳር በሽታ፣ የሳምባ ችግር የመሳሰሉ የውስጥ ደዌ ህመሞች ለመጥፎ የአፍ ጠረን ምክንያቶች ናቸው። ቅድም እንደጠቀስነው በተለይ በእነዚህ አማካኝነት የሚከሰት መጥፎ የአፍ ጠረን ጥርሳችንን በጥርስ ሳሙና እና በጥርስ ብሩሽ በቀን ውስጥ ለብዙ ጊዜ ደጋግመን ብንቦርሽ ለውጥ ላናመጣ እንችላለን። ምክንያቱም የዚህ የመጥፎ ጠረን መንስኤው የውስጥ ደዌ ወይም ህመም ስለሆነ ከአፍ ንጽህና ጋር ስለማይገናኝ ነው። ይህን ችግር በዘላቂነት ለመፍታት የህክምና ባለሙያ ጋር በመሄድ ክትትል ማድረግ ይኖርብናል። ሌሎች ከዚህ ተመሳሳይ የአፍ ጠረን መንስኤዎች የቶንሲል ህመም እንዲሁም የሳይነስ በሽታ ነው። እነዚህ በሽታዎች በቀጥታም ይሁን በተዘዋዋሪ ለመጥፎ የአፍ ጠረን መንስኤዎች ይሆናሉ። እንደተለመደው የላይክ ምልክቷን በመጫን ያበረታቱን። ይህ ቪዲዮ ይመለከተዋል ብለው ለሚያስቡት ሰው እንዲደርስ ሼር ያድርጉ። እርሶም ከዚህ የመጥፎ የአፍ ጠረን ጋር ያሉትን ተሞክሮ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አዳዲስ ጤና ነክ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ይጫኑ። ከዚህ በመቀጠል በዚህ ቪዲዮ መግቢያ ላይ እንደጠቀስነው መጥፎ የአፍ ጠረን እንዳያጋጥመን ቀድመን መከላከል የምንችልባቸው 5 የመፍትሄ ሐሳቦችን እንመለከታለን። አንደኛውና የመጀመሪያው የጥርስ ንጽህናን በአግባቡ መጠበቅ ነው። በተለይ ጥርሳችንን መቦረሽ ስንጀምር መጀመር ያለብን ከላይኛው የጥርሳችን ድድ ነው። ይህንንም የድድ ክፍል ከላይ ወደ ታች በመቦረሽ መጀመር አለብን። ሌላኛው የጥርስ ብሩሽ የማይደርስባቸውን ቦታዎች ቀጠን ያለ ንጹህ ገመድ በማዘጋጀት
ውስጡን በደንብ ማጽዳት ይኖርብናል። ከዚህ በተጨማሪ ሌላኛው መጽዳት ያለበት ቦታ ምላሳችን ሲሆን አንዳንድ የጥርስ ብሩሽ ምላሳችንን ልናጸዳባቸው የምንችልባቸው ማጽጃዎች የያዙ አሉ። እነሱን በመጠቀም ማጽዳት እንችላለን። አሊያም አነስ ባለ ንጹህ ገመድ ምላሳችንን ማጽዳት ይጠበቅብናል። ለበለጠ ንጽህና እና ውበት በትንሹ በዓመት 2 ጊዜ የጥርስ እጥበት አገልግሎት ብንወስድ ይመከራል። ሁለተኛው መጥፎ የአፍ ጠረን ቀድመን የምንከላከልበት መንገድ የተቦረቦሩ ጥርሶች ካሉ የምግብ ቅሪት ስለሚይዙ እንዲሁም ራሳቸውም ሽታ ስለሚፈጥሩ ከተቻለ ማስሞላት፣ የማይቻል ከሆነ ዘላቂ መፍትሄ ለማግኘት ማስነቀልም ይቻላል። ይህንን ካደረግን በተቦረቦረ ጥርስ ምክንያት የሚፈጠርን መጥፎ የአፍ ጠረንን ማስወገድ እንችላለን። በተለይ የተቦረቦሩ ጥርሶች ውስጥ የሚገቡትን የምግብ ትርፍራፊዎች ለማጽዳት አስቸጋሪ ነው። ምክንያቱም የተቦረቦሩ ጥርሶችን መነካካት በራሱ የሚፈጥረው ህመም ስላለ ምግቡ የገባበት ቦታ ላይ ደርሶ ለማጽዳት አዳጋች ነው። ሶስተኛው መጥፎ የአፍ ጠረንን ቀድመን የምንከላከልበት መንገድ መጥፎ ጠረን እንዲፈጠርብን እያደረገ ያሉ ልማዶችን መቀነስ አልፎም ተርፎ ማቆም ነው። ለምሳሌ ጣፋጭ ምግቦችን የምናዘወትር ከሆነ መቀነስ፣ ሲጋራ ማጨስ፣ አልኮል መጠጣት ዋነኞቹ መጥፎ የአፍ ጠረን እንዲከሰት የሚያደርጉ ጎጂ ልማዶች ናቸው። እነዚህ ልማዶች ለብዙ የጤና ችግር የሚያጋልጡን ስለሆነ በተቻለ መጠን መቀነስ፣ ቀስ በቀስም ማቆም ብንችል ጥሩ ነው። አራተኛው ለመጥፎ የአፍ ጠረን መከሰት ምክንያት የሆነብን የምራቅ መድረቅ ከሆነ ምራቅ በአፋችን ውስጥ እንዲመረትልን ለማስቻል ከስኳር ነፃ የሆኑ ማስቲካዎችን ማኘክ አንዱ መፍትሄ ነው። ማስቲካን ማኘክ በባህሪው በአፋችን ውስጥ ብዙ ምራቅ እንዲኖር ስለሚያግዝ በምራቅ አማካኝነት የሚመጣን መጥፎ የአፍ ጠረንን መከላከል እንድንችል ያግዘናል። አምስተኛውና የመጨረሻው መጥፎ የአፍ ጠረንን ቀድመን የምንከላከልበት መንገድ ቅባታማነት የበዛበትን ምግብ አለማዘውተር ነው። ቅባታማነት የበዛባቸው ምግቦች የአፋችን የተለያዩ ክፍሎች ውስጥ በቶሎ ለመጣበቅ እንዲሁም ለመለጠፍ እድል ስለሚያገኙ መጥፎ የአፍ ጠረን እንዲከሰት ዋነኞቹ ምክንያቶች ናቸው። ይህንን ለመከላከል እንደዚህ አይነት ምግቦችን አለማዘውተር አሊያም የምንመገባቸው ከሆነ አፋችንን በአግባቡ ማጽዳት ይኖርብናል። መጥፎ የአፍ ጠረን በየትኛውም እድሜ ላይ ያለን የሰው ልጅ ሊያጋጥም የሚችል ችግር ነው። የአንዱ ከአንዱ ሰው የመጥፎ የአፍ ጠረን መነሻ ምክንያት ቢለያይም የትኛውንም ማህበረሰብ አካል ሊያጋጥም የሚችል ነው። ሕፃን ሆነ ወጣት፣ አዋቂ ሆነም አዛውንት ላይም የሚስተዋል ችግር ነው። በተቻለ መጠን የስነ ልቦና ጫና ውስጥ ሳይገባ ወደ መፍትሄው መሄድ ይኖርብናል። በቪዲዮው ላይ እንደተመለከትነው የእያንዳንዱ የመጥፎ የአፍ ጠረን መነሻ ምክንያት እንዳለው መፍትሄዎቹም እንደየምክንያቱ የተለያዩ ናቸው። ይህ መጥፎ የአፍ ጠረን ያላጋጠመው ሰውም ቢሆን ይህ ችግር በጊዜ ሂደት በምናደርጋቸው የተለመዱ ተደጋጋሚ ልማዶች ሊከሰት ስለሚችል በቪዲዮ ላይ የጠቀስናቸውን ቅድመ መከላከያ ተግባራትን ማከናወን ይጠበቅብናል። ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። የላይክ ምልክቷን በመጫን ያበረታቱን። በኮመንት መስጫ ውስጥ ሐሳቦን ይግለጹልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አንዱ አካል ይሁኑ። እንደዚህ አይነት ጠቃሚ ቪዲዮ ስንለቅ በቶሎ እንዲደርሶት የደወል ምልክቷን ይጫኑ።